በጣም የተከበራችሁ ወንድሞቼ ዛሬ አንድ ነገር ለማድረግ እየተዘጋጀው እገኛለሁ። ከዚህ ፍሪ የመጽሐፍ ቅዱሶችን ከቤተ ክርስቲያን ያገኟቸው መጽሐፍ ቅዱሶች አሉ። እነዚህ መጽሐፍ ቅዱሶች ዛሬ ይዤ ለመሄድ ያሰብኩት መጽሐፍ ቅዱስ ይሄንን ነው። በነፃ ለሰዎች የሚሰጥ ነው። ኒው ኢንተርናሽናል ቨርዥን ይላል። ትንሽ ጽሁፉ ተለቅ ስለሚል ይሄንን መርጫለሁ። ሌላ ደግሞ አንድ ተጨማሪ መጽሐፍ ቅዱስ ይዤ ወደ አንድ ቦታ ለመሄድ ወዳልኳችሁ ቦታ ለመሄድ ዝግጅቴን እያጠናቀቅኩ እገኛለሁ። ጉዞዬን ወደዛ ስፍራ ከማድረጌ በፊት በጣም ለአንድ ሰው እግዚአብሔር ይሄንን ነገር በልቤ አክብዶ ስለ አንድ ሰው ግድ የሚለው ጌታ ነው የምናመልከው። ያንን ሰው ማን እንደሆነ ምን እንደሆነ ደግሞ ቦታው ላይ ስንደርስ በደንብ እነግራችኋለሁ። ከዚህ እኔ ካለሁበት አንድ 20 ደቂቃ የባይክ መንገድ ነው። 20 ደቂቃ ባይክ ራይድ ማድረግ አለብኝ። እግዚአብሔር ከኔ ጋር እንዲሆን በዛ ደግሞ በሚኖረው ቆይታ እግዚአብሔር ስኬትንና ድልን እንዲሰጠኝ አጭር ጸሎት አብረን እናድርግ። የዘላለም አምላክ እግዚአብሔር ሆይ ስለ ሁሉ ነገር እጅግ አድርገን እናመሰግናለን። ጌታ ሆይ ለእያንዳንዳችን እድልን የምትሰጠን አንተ ነህ። ጌታ ሆይ ደግሞ ዛሬ ለእኔ ይህንን እድል ስለሰጠኝ ቃልህን ለሌሎች የማቀርብበት እድል ስለሰጠኝ ክብር ምስጋና ሁሉ ላንተ ይሁን። ጌታ ሆይ ሁላችንም በያለንበት ስለ ወንጌል ለሰዎች የምስራቹን ቃል ስለመናገር እግዚአብሔር ሆይ በልባችን ውስጥ የመንፈስ ቅዱስን እሳት እንድታቀጣጥል ልባችንን እንድታነሳሳ እንድትቀሰቀስ በኢየሱስ ስም ጸልያለሁ። ጌታ ሆይ ደግሞ ይሄንን ሰው አንተ በቃልህ እውነት እንድትነካ የጠላትን ሐሳብና የጠላትን ሽንገላ ከዘመኑና ከህይወቱ ላይ እንድትሰብር በኢየሱስ ክርስቶስ ስም ጸለይኩኝ። ስለ ሁሉ ተመስገን። አንተ ቀድመህን ውጣ። በጌታ በኢየሱስ ስም አሜን። ሌትስ ጎ። እንዲህ ባለ ሁኔታ እንግዲህ ጥላው ላይ እንደምታዩት ጉዟችንን ጀምረናል። መጨረሻው ድረስ ተከታተሉት። እግዚአብሔር ደግሞ በዚህ ሰው ህይወት ወንድ ይሁን ሴት እንግዲህ አላወኩም ማንነቷን ወይ ማንነቱን። እግዚአብሔር ግን በዚህ ሰው ህይወት ላይ አላማ እንዳለው እቅድ እንዳለው ሙሉ የሆነ እምነት አለኝ። እግዚአብሔር የዚህን ሰው ህይወት ሴት ህይወት ለውጦ ለክብሩ ማድረግ ይችላል ወገኖች። ለክብሩ ማድረግ ይችላል። እስራትን፣ ፍርሃትን፣ ቀንበርን እግዚአብሔር የምናመልከው አምላካችን እግዚአብሔር መስበር ይችላል። ስለዚህ ተከታተሉኝ። እግዚአብሔር መልካም ነው። ሃሌሉያ። እንግዲህ በዚህ በኩል አድርገን ወደ ግራ ለኔ ወደ ግራ እንታጠፍና 20 ደቂቃ ያክል አብረን እንሄዳለን። ያሸንፋል ወንጌል፣ ይታደጋል ወንጌል፣ ወንጌል ይለውጣል ወንጌል፣ ሰው ያደርጋል ወንጌል። ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት። ወንጌልን ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋራ
የምስራችን እየሰበከ በሽተኞችን እየፈወሰ ተነስተን ዛሬ ወንጌል እንስራ። ኦ በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል በኢየሱስ አላፍርም፣ በኢየሱስ እኔ አላፍርም፣ በኢየሱስ ያድናል ብዬ እናገራለሁ። ገጠር ከተማን እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔ እናገራለሁ። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ይለውጣል፣ ወንጌል ሰው ያደርጋል፣ ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ይለውጣል፣ ወንጌል ሰው ያደርጋል፣ ወንጌል። ወደ ቦታው እንግዲህ እየገሰገስኩ ነው። ምን እንደሆነ ስንደርስ ነግራችኋለሁ። ተከታተሉ። ጌታ ስለ አንድ ሰው ግድ ይለዋል። በጣም ብዙ ጊዜ ማገልገል ስናስብ፣ ስለ ወንጌል ስናስብ፣ የወንጌልን ስራ ስናስብ እጅግ ብዙ ሰዎችን እናስባለን። ግን እጅግ ብዙ ሰዎች ላይ የሚደረሰው አንድ ሰውን ለመድረስ በምናሳየው ኮሚትመንት ነው። ጌታ በቃሉ ስለ ዘኬዎስ ግድ ሲለው፣ ደም ስለሚፈሳት ስለዛች ሴት ግድ ሲለው፣ ስለ አንድ ሰው ግድ ሲለው፣ ስለ አንድ ሰው ብሎ በሰማርያ ሊያልፍ ግድ አለው ሲል እናያለን። ስለዛች በቀትር በፀሐይ ውሃ ልትቀዳ ስለምትሄድ ሴት እግዚአብሔር ልጅ ኢየሱስ ክርስቶስ ግድ ብሎት በሰማርያ እንዳለፈ እናውቃለን። እግዚአብሔር ስለ አንድ ሰው ግድ ይለዋል። እግዚአብሔር ስለ አንተ ግድ ይለዋል። ወንድሜ እህቴ፣ ክብር ለኢየሱስ ይሁን። ቺን ሴት ወይ ይሄንን ወንድ እግዚአብሔር በወንጌል እሳት ዛሬም ይነካል። አምናለሁ። ጌታ ያሳርፋታል ወይ ያሳርፈዋል። ክብር ለኢየሱስ ይሁን። እንግዲህ ቦታው ላይ ደርሻለሁ። ይሄ ነው ቦታው። ቦታው ይሄ ነው። በዚህ ቦታ ላይ ለተከታታይ 2 ቀናቶች በዚህ ጋር ባይክ ለማድረግ በማልፍበት ጊዜ ወረቀቶችን አገኛለሁ። ባለፉት 2 ቀናቶች በዚህ በኩል ባይክ ለማድረግ በማልፍበት ጊዜ ስፖርት እንደመስራት ማለት ነው በማልፍበት ጊዜ ይሄ ወረቀት እንደዚህ ባለ ሁኔታ ተቀምጦ አገኛለሁ። እና እዚህ ወረቀት ውስጥ ምንድነው ያለው? ፐርፐዝሊ የተቀመጠ ሆን ተብሎ የተቀመጠ ወረቀት ነው። ቆንጆ መናፈሻ ቦታ ነው። እዛ ይሄ ወረቀት ደግሞ ሁሉ ጊዜ ተቀምጦ አገኛለሁ እና እዚህ አካባቢ ቆምኩና ይሄንን ወረቀት አነሳሁት። ከዛ በኋላ እንደሚል በውስጡ ምን እንደተጻፈ ለማንበብ ሞከርኩ። አሳያችኋለሁ።
በዚህ ወረቀት ላይ እንግዲህ ምን ይላል? her days ብሎ ይጀምርና ስለ ሞት በሞት ስለተለየ ሰው በውስጧ ስላለ ሐዘን፣ ከባድ ሐዘን ይሄንን ወረቀት ለምን ተውሽኝ፣ ለምን እንደዚህ ሆነ ብለው ይጽፋል። ወገኖቼ እኛ ደግሞ ማጽናናት የሚችል አምላክ አለ፣ ማበርታት የሚችል አምላክ አለ። ስሙም ደግሞ ኢየሱስ ይባላል። ብዙዎች ተጽናንታችኋል። እግዚአብሔር በምንና ከምን እንዳጽናናችሁ በኮመንት ሴክሽን ላይ ጻፉ። ብዙ ሰዎች ይባረኩበታል። ሁላችሁም ኮመንት ሴክሽን ላይ ገቡና እግዚአብሔር ከምን እንዴት ባለ ሁኔታ እንዳጽናናችሁ ለብዙዎች ምስክርነት ይሆን ዘንድ እንድትጽፉ በጌታ ትህትና ጠይቃችኋለሁ። እግዚአብሔር አምላካችን አጽናኝ ነው። መንፈስ ቅዱስም አጽናኝ መንፈስ ተብሎ ተጠቅሷል። በውስጣችን ያለ መንፈስ ቅዱስ በዚህ ምድር በሚገጥመን መከራ፣ በዚህ ምድር በሚገጥመን ፈተና፣ በእንደዚህም አይነት ሁኔታ ሰንበዲ ከኛ ሲለይ ቤተሰብ ዘመድ ሊሆን ይችላል፣ ባል ሚስት ሊሆን ይችላል፣ እናት አባት ሊሆን ይችላል። እግዚአብሔር ግን ከእናትም ከአባትም በላይ ሆኖ የሆነውን መንፈስ ቅዱስን ሰጥቶን በመንፈሱ አማካኝነት እያጽናናን ዛሬ ላይ ደርሰናል። ለዚህም ሰው እግዚአብሔር ዛሬ የማጽናናትን ቃል አደርስ ዘንድ እግዚአብሔር ልኮኛል። እግዚአብሔር አንተንም ልኮሃል። እግዚአብሔር አንቺንም ልኮሻል። እንግዲህ በዚህ ስፍራ ላይ ቁጭ ብዬ ይሄንን ወረቀት በተከታታይ እየመጣ የሚያስቀምጠውን ሰው እጠብቃለሁ። ካገኘሁት መልካም፣ ካላገኘሁት ደግሞ መጽሐፍ ቅዱስ ትቼለት ወይ ትቼላት እሄዳለሁ። አድራሻዬ ያለበት፣ ስልኬ ያለበት። በቀጣይ ምን እንደሚሆን ደግሞ የምናየው ነው። ትንሽ እንጠብቅ አብረን። ተባረኩ። ዘንድ ደብዳቤ ይሄን ይመስላል። እኔ ደግሞ ይዤላት የመጣሁት አንድ ነገር አለ። ሁላችንም እንደተከታተል ነው። ይሄም ደግሞ ሕይወትን የሚሰጥ የሚያሳርፍ፣ ሰላምን የሚሰጥ፣ ደስተኛ የሚያደርግ የእግዚአብሔር ቃል እውነት ነው። ይሄን ወረቀት የሞትን ደብዳቤ እዚሁ፣ የሕይወትን መጽሐፍ ደግሞ እዚህ ጋር ትቼ እሄዳለሁ። እግዚአብሔር ታላቅ ነገር ያደርጋል። እግዚአብሔር ታምራትን ይሰራል። ወገኖቼ የታምራት አምላክ፣ ድንቅን የሚሰራ አምላክ እግዚአብሔርን እናመልካለን። እግዚአብሔር በዚህ ሰው ሕይወት ላይ ትልቅን ነገር፣ መልካምን ነገር ያደርጋል። የመጣውን ሰው ሁሉ፣ ያለፈውን ሰው ሁሉ፣ በቅርብ ርቀት ማየውን ሰው ሁሉ እሱ ነው እሷ ነው እያልኩ እየጠበቅኩ ነው። ስለዚህ ሰው እየጸለያችሁ አብራችሁን ቆዩ። እግዚአብሔር መልካም ያደርጋል። በዚህ ሰው ካገኘሁት ጥሩ፣ ካላገኘሁት ግን መልእክት ትቼ ለመሄድ ወስኛለሁ። እግዚአብሔር መልካም ነው።